እኔ ለደቂቃ ተቀምጬ ይሄን ያህል ተደብድቤ አንተ ይሄን ያህል ዓመታት የተቀመጥከው ፈጣሪ ዘንድ የሚጠብቅህን ሳስብ ለአንተ ነው ያለቀስኩት አለ። ባህሉል የሚባል አንድ ሰው ነበር ታውቃላችሁ። በአረቦች ታሪክ ውስጥ ባግዳድ ምድር ላይ ሃሩን አልረሺድ የሚባል ንጉስ በነበረበት ዘመን ይኖር ነበርና ንጉሱ እንግዶች ጠርቶ እያስተናገደ የመጡትን እንግዶች ለመሸኘት ሲነሳ ከዙፋኑ ላይ ይሄ እብድ የሚሉት ሰው ባህሉል ተነስቶ ዙፋኑ ላይ ቁጭ አለ። ወዲያው ጠባቂዎቹ በድንጋጤ አረቦች ይሄ የተኛ ግልበጣ ይሉታል፣ እንደ ግልበጣ ነው የሚቆጠረው ዙፋኑ ላይ መቀመጥ እና ብድግ አድርገው አንስተው ጠባቂዎቹ ይደበድቡት ጀመር። ንጉሱ ሰዎቹን ሸኝቶ ሲመጣ ባህሉል ይደበደባል። ምን አደረጋችሁ? ይህ ሰው ባህሉል እብድ ነው ምንም ማያውቅም ተውት ብሎ አስለቀቃቸው። እሱ ግን ያለቅሳል። ለምንድን ነው የምታለቅሰው? ሲመቱ ጎዶ አሳመሙ ሲለው አይደለም እኔ ለደቂቃ ተቀምጬ ይሄን ያህል ተደብድቤ አንተ ይሄን ያህል ዓመታት የተቀመጥከው ፈጣሪ ዘንድ የሚጠብቅህን ሳስብ ለአንተ ነው ያለቀስኩት አለ።